ለሴት ልጅ ውበቷ ሂጃብ ነው። ሩታዬ በነገራችን ላይ ምንም ብትለብስ ያምርባታል። የዛሬ ዓመትም እንደዚህ ከይሳቅ ጋር ሮመዳን በማስመልከት እንደዚህ ለብሳ ነበረ። ዘንድሮ ደግሞ እንግዲህ ሮመዳን ላይ እንደዚህ አምሮባት ብቅ ብላለች። ሰላም ውድን የተከበራችሁ እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ ደግሞ እንግዲህ ሩታን በማስመልከት ሩታን ይዤ መጥቻለሁ ማለት ነው። በትናንት ነው አንዳንድ ነገሮች ልናገር እወዳለሁኝ። ግን አንዳንዴ ሩታ በቃ ምንም ብትለብስ ያምርባታል። ባለፈው መቼ የዛሬ ዓመት ምናምን ነገር ባልየው ሩታ ኬሻ ራሱ ብትለብስ ያምርባታል ይላል ማለት ነው። እና ሩታ ምንም ብትለብስ ያው ልብስ በጣም ይቀበላታል ወይም ያምርባታልኝ። እና ሩታዬ እንግዲህ ሮመዳን በማስመልከት እንደዚህ አምሮባት መታለች። ይሄን ደግሞ የት ነው ያገኘሽው? የት ነው ምናምን ነገር ያው ነግራቸዋለሁ ማለት ነው፣ በየት እንደመጣች ሩታ። እና ሩታዬ ለሴት ልጅ ውበቷ ያው ሂጃዋ ነው ያው ሂጃብ ሳይሆን ብቻ እንደዚህ ተሸፋፍን ምናምን ነገር እንደዚህ ስንለብስ በጣም ነው የሚያምር ማለት ነው። እና ሩታዬን ደግሞ እንግዲህ አንዳንድ ሰዎች እንደዚህ አሳምረዋታልኝ። እና ቤተሰቦች እንግዲህ ወደ ትናንት ነው ቪዲዮ ስመጣላቸው። አብርሽ ግን ማለት ነው ትናንትና ሰክሮ ነበር እንዴ? ትናንትና እኔ ቪዲዮን ወላሂ ሁለቴ ነው ምናምን ነገር ነው ያየሁትና እንዴት ነው የሚያደርገው ማለት ነው። ስለ ሩታ ስለ ሂጃቧ እነግራቸዋለሁኝ ቤት እንዳገኘሁት። ግን መጀመሪያ ስለ ትናንት ነው ቪዲዮ ልበል እንዴ። ግን ትናንትና አብርሽ ሰክሮ ነበር፣ ጠጥቶ ነበረ። ምን ሆኖ ነው? ቁጭ በል ሲባል ቁጭ ልና ይነሳልኝ። ከዚያ ደግሞ አልፈልግም እኔ በቃኝ እያለ ነው ማለት። እናንተ ከበቃ ምን ከቤት ያመጣታል? አንድ ሰው እኔ በቃኝ ካልኩኝ ከዚያ ሰው ፊት ወይም ከዚያ ቤት እኔ አልሄድም ማለት ነው። አንተ ሩታ እንዳለችው ከዳኒ ጋር ደግሞ በቀደም ዕለት ከዚህ ላይ ቁጭ ብላ ከዳኒ ጋር ምን ስትሰራ እንደነበር አይታችኋታል። እየደጋገመች ነው የሚል ማለት ነው። አንተ አስለን ስተፍር ለቦሮ በዳንኛማ ያው እና ከዳኒ ጋር በቀደም ዕለት ቪዲዮ ሰራች እንጂ ምንም ነገር የተናገሩት የለም። አስለን አንተ ዳኒን ትፈራዋለህ? ይቀማኛል እያልሆነው እንዴ? እናንተ እኮ ጓደኛሞች ጓደኛ ሆናቸው የደለ ከኢትዮጵያ እስከ ዱባይ አብረው ሄደው ድረው ኩለው እንደዚህ የመለሷቸው። እና ስለዚህ እኔ እንደተረዳሁት አብርሽ በዳኒ ይቀናል። በነገራችን ላይ ዳኒ ደግሞ ያስቀናል ማለት ነው። ያው ሲናገር ሆነ ምንም ሆነ የሆነ ከፍ ዝቅ ያደርጋል። እና ስለዚህ ምንም ጓደኛው አንዳንድ ሰዎች በነገራችን ላይ ጓደኛ ቢሆንም በጓደኞቻቸው በሚስቶቻቸው እንደዚህ ሲቀራረቡ በጣም ነው የሚቀኑ። እና ዳኒ እና ሩታ እንደዚህ ከፍ ዝቅ የማድረግ ሞራል የለህም ማለት ነው። ይቺ ልጅ እኮ ምንም ነገር የሰራቸው የለም። ሩታ ደግሞ እኔ እንጃ ብቻ ምን እንደምል አላውቅም። አንዳንዴ ወላሂ በጣም ነው የምታሳዝነኝ። አሁን ትናንትና የሆነ ቀስሟ እንዴት እንደተሰበረ ወላሂ የሆነ እንጃ ብቻ እንበ ይመጣ። ለምን ይሄን ያህል ግን እንደዚህ ዝቅ ትደረጋለች? ይሄን ነገር እሷም ተቀብላ እየሰራቸው ነው። ግን ቢሆንም አንዳንዴ ደግሞ የሆነ ክብር የሚባል ነገር አለ። ለምንድን ነው ክብሯን ምንም ትዳርም ይሁን እኔ ባሌንም ልውደድ ባሌንም የፈለገ ነገር ያደርግልኝ። እንዲሁ ለምን ከማኑ ከጸጉር እስከ እግሬ ለምን ወርቅ አያለብሰኝም? ስለዚህ በዚህ በክብር የሚባል ነገር ባትደራደር ጥሩ ነው። ስለዚህ በቃ ይሄን ነገር ስሪ ስትባል አይ አልፈልግም። እና ትናንትና እንደዚህ ከፍ ዝቅ እያደረገ በቃ እንዴት ልትናገር እኮ እንትን አልሰጣትም። የሆነ ሴኮንድ ነገር አልሰጣትም። እሱ በሌ ይናገራል። ለነገራቸው ያው ጠጥቶና ሰክሮ ስለሚመጣ ነው። እና ሩታዬ አይዞሽ ያልፋል። አንድ ቀን ደግሞ ያልፍልሽና ያው ሁሉን ነገር የምታወሪበት ቀን አንድ ቀን ይመጣል ብዬ አስባለሁኝ። ሩታዬ ደግሞ እንግዲህ እንደዚህ በሂጃብ አምሮባት መታለች። ይህን ነገር ደግሞ ቲክቶኮች በጣም ቲክቶክ ሰፈር ነው ያገኘሁት። አልዋሽም። መተንበሩ መዳኑ በዚህ መጣ በዚያ መጣች ምናምን ነገር አልላቸውም። ቲክቶክ ሰፈር በቃ ሩታን በምን ነው ሞቅ ደመቅ ሸብረቅ ያደረጓት? አሁን ሮመዳን ከገባ አንስቶ ማለት ነው። ቲክታከሮች ግን ወላሂ በጣም ነው የምትመቹኝ በጣም። እና ስለዚህ የሆነ ሀይሚንም ያቸው ውሽሚትም የራሷቸው አድናቂዎች ሩታዬም እንደዚህ በሂጃብ እያለበሱ ያመጧቸዋል። እና እኔ ስለምን ወደ ዩቱብ ማላመጣው ብዬ ወደ ዩቱብ አመጣሁት። ለምን በቃ ይሄን ነገር አይታ ደግሞ ሩታ ያው አንድ ቀን እንደዚህ ለብሳ ሮመዳን
እንኳን አደረሳችሁ ብላ እንደምትመጣ እርግጠኛ ነኝ። ያው እነሱ አይሉም ረስተውናል። ሀሀ ለነገር እኮ የሰው ልጅ ቅንጭላት ሲኖራቸው ነው ስለ ሃይማኖትም ሆነ ስለምንም ሆነ የሚናገሩ ማለት ነው። እንኳን ስለኛ ሃይማኖት ስለ ራሳቸው አሁንስ የረሱት ይመስለኛል። አስተውፍረልህ አዚም እና አትጨነቂ የኔ እህት። አብሬሽን ደግሞ እየመጣ ደግሞ አፉ እንዲከፍትብሽ ደግሞ እድል አትስጨው። እሱም ምንድን ነው አንቺ እኮ ለእሱ በነገራችን ላይ የምትገቢ ሴት አይደለሽም። ያው ይሄ የእህል ውሃ ሆኖ ነው ወይም እንግዲህ የለይ ነሲብሽ ሆኖ ነው የፈጣሪ ስጦታሽ ስለሆነ እኛ ምንም ማድረግ አይቻልም። እኛ ብዙ ጊዜ አብሬሽ ለሩታ አይገባትም። ወላሂ ሩታ በጣም ጨዋ፣ በጣም ትትና ያላት፣ በጣም ደስ የምትል ሴት ለማንኛውም ወንድ እንኳን ወንድና ሴት ራሱ የሚመኛት ሴት ነበረች። ግን ምንም ማድረግ አይቻልም። አብሬሽ ደግሞ አንተ ብቻ እኔ ብቻ ወንድ ነኝ አትበል እንዴ። ትናንት ነው ቪዲዮ ራሱ ዘወር ብለህ ብታዳምጠው መልሰህ ራስክን ብታይ ምን ሆኜ ነው ትላለህ። ወላሂ እንደዚህ አይነት ቪዲዮ አይሰራም። እና ሩታ የኔ ዝምተኛ የኔ ትዕግስተኛ ወላሂ እንደ ሩታ እኔ ሰው አይቻለሁኝ። ግን ቢሆንም የእሷ ደግሞ በጣም በዛ። በጣም ትዕግስተኛ ናት፣ በጣም ጨዋ ናት። በጣም ነው ወላሂ እኔ አንዳንዴ አልምልም። ያው በረመዳኑ እየማርሁ ነው የምናገር፣ ለምን እውነት ስለሆነ የምናገረው። እና በጣም ታሳዝነኛለች። ለምን እንደሆነ ብቻ አላውቅም። ብቻ እንግዲህ ያው ፈጣሪ ከአንቺ ጋር ይሁን። ለምን ይሄን ያህል ራስሽ ዝቅ ታደርጊያለሽ? እኛ ብዙ ጊዜ ሩታን ስንናገር ብዙ ሰዎች አንዳንዴ ስሜታዊ ሆነው ቪዲዮውን ያዩና ላዩ ላይ ስንመጣ ስሜታዊ ሆነን እንናገራለን። ያን ደግሞ አንድ ሰው ብዙ ጊዜ ይህን ነገር ወደ ራሳችሁ ማሰብ አለባቸው። ሰዎቹን ከመውደዳችን የተነሳ ወይም በጣም የራሳችን ናቸው ብለን ስናስብ ያኔ ነው ሩታን ብዙ ጊዜ የምንናገር። ለምን እንደዚህ ታደርጋለች? ለምን ራሷን ክብሯን ዝቅ የምታደርግ ነው እንጂ እኛ ሩታን ጠልተናት ወይም አሳልፈናት እየሰጠነ አይደለም ማለት ነው ቤተሰብ። እና ስለዚህ አንዳንድ ሰዎች እንደዚህ ሩታን ሲናገሩ ለምን አሳልፋቸው አትስጡ አይደለም፣ ስሜታዊ ስለምንሆን ሰዎችን በጣም ከልባችን የኛ ሰዎች ስንናገራቸው ማለት ነው ያኔ ከልባችን የምንወዳቸው ሰዎች በጣም ሲያጠፉ ለምን እንደዚህ ወርደው ይሰራሉ? ለምን ነው ሩታ ለምን ምን ሆና ነው በማለት ነው ማለት ነው ቤተሰቦች። እና አብሬሽ ደግሞ ሰክረሃል፣ ወደ ራስ ተመለስ። ሩታን ወላሂ አትሳደቡ። እሷ የሆነችውን ነገር እኛ የምናውቀው ነገር የለንም። እሷ እንግዲህ ተቀብላ ይሁን አውቃ ይሁን ወይስ የተደረገባት ነገር ሊኖር ይችላል። እንግዲህ ይሄን ፈጣሪ ነው የሚያውቀው ማለት ነው። ብዙም ልወናጀል አልፈልግም፣ ግን አንዳንዴ ሲበዛ የሆነ ሀሳብ ይመጣላቸዋል፣ የሆነ ነገር ታስባላችሁ ማለት ነው። በዚህ ልክ ለምን እና አብሬሽ ደግሞ ወላሂ ወንድሞህ እህትህ ቁጭ ብሎ እያናገሩ ልጄ አትበል። በቃ ልጄ ማለት እሷ ናት። 9 ወር ሙሉ ተሸክማ የወለደችው እሷ ናትኝ። አመጣ የወለደችው እሷ ናትኝ። አንተ ምንም ነገር እንግዲህ አንድ ቀን የሰራሃትን ስራ ሁሌ ልጄ አርግዘህ ወልደህ አመጠህ ብትወልድ ኑሮ ያኔ ስሜቱን ታውቀው ነበር። እና ስለዚህ ልጁ ያንተ ነው ግን እናውቃለን። ቢሆንም ደግሞ ልጄ አትበል ማለት ነው ወንድምህን